አራት ነገሮች ያሉበት ሰው ካነ ሙናፊቀን ኻሊሳን ጥርት ያለ ሙናፊቅ ነው እሱ ኻሊስ ጥርት ያለ ሙናፊቅ ምንም እዚህ ቀረሽ የማይባል ሙናፊቅ ነው አሉ ነብዩ እኮ ናቸው የሚሉ ሰለዋቱ ረቢ ወሰላሙ ዐለይሂ የኔ ንግግር አይደለም ዛሬ ላይ አብረውን ያሉ አይመስሉ ይሄ አራቱም እኛው ጋር ቤታችን ላይ አንጥፈው እየኖር አይደል አሁን እስቲ አራቱንም ይዩልኝ ومن كانت فيه خصلة እሱስ ደግሞ خصلة ማለት خلق الانسان ማለት ነው ባህሪ የሰው ልጅ ባህሪ ማለት ከነዚህ ከአራት ውስጥ ደግሞ አንደኛው ባህሪ ያለበት እንደሆነ كان فيه خصلة من النفاق كنفاق ምልክቶች ወይንም ድርሻ አለው አንደኛ حتى يضعها እስኪተዋት ድረስ وإذا تركها يتجاوز الله عنه የተዋት እንደሆነ አላህ ይቅር ይለዋል ومن تاب تاب الله عليه أيا كان ذنبه ወንጀሉ ምንም ይሁን ምን ተውበት አድርጎ የተመለሰን ሰው አላህ ይቅር ይለዋል وعد الله لا يخلف الله الميعاد الله ቃል ገብቷልና ቃሉን አይሽርም አንደኛ إذا اؤتمن خان የታመነ እንደሆነ ይክዳል እንደው አምኖን የካድነው ሰው የለም ቢላህ አለይክ አምኖን በቃ በእኛ ላይ ተስፋ አድርጎ እሷ አለልኝ እሷ አለችልኝ ተብሎ የተካካደ ሰው የለም እኛ በክህደት አማካይነት ሽምግልና ተቀምጠና አናቅም በይነል ሙስሊሚን هم يصلون في الصف الأول عدل بل تراهم في بعض الأحيان يتهجدون አንዳንዴ እንደውም ሌሊቱ ላይ ቆመው ተሐጁድ ሲያረጉ ታያቸዋል وفي بعض الأحيان يعلمون መድረክ ላይ ቁጭ ብለው ሲያቀሩ ሲያስተምሩ ታያቸዋል إذن فلان شيخ فلان أستاذ الله خيانة አደረገብኝ ተብሎ ሽምግልና የተጠራንበት የለም አምኜው ካደኝ የተባልነው የለንም وإذا اؤتمن خان ቤተሰቦቻችን እርስ በርሳችን አልተካካድንም ባል ሚስቷን ሚስት ባሉን ወንድም ወንድሙን ወንድም እህት ወንድሟን አልተካካድንም የለም ይሄ ባህሪኛ መሃል ላይ وإذا اؤتمن خان ያመነውን የሚከዳ ከሆነ እሱ ሙናፊቅ ከመናፍቅነት አንድ ምልክት አለበት وإذا عاهد غدر ቃል የገባ እንደሆነ አራል ገባው መች ብዬ ብሎ ይክዳል ቃል ገብቷል እኮ ተስማምተዋል እንዲህ ብለዋል የሆነ ቃል ገብቶልሃል በሆነ አጋጣሚ የሆነች ጥቅም ሲያገኝባት ለዛ ለገባለት ቃል ይክዳል غدر وإذا خاصم فجر ሲከራከር ወሰን ያልፋል በቃ ሊረታ ነው የሚከራከሩት حتى في أمور الاعتقادية وفي أمور العقدية እንኳን በአቂዳ ዙሪያ እንኳን በእስላም አስተምሮ ዙሪያ እንኳን በማስረጃ ስታወራው ማስረጃውን አይፈልግም የሱን ማስረጃ ተአዊል አድርጎ እንደምንም ቆላልፎና ጠላልፎ እሱ ወደሚፈልግበት ማንነት ሊያመጣ ይፈልጋል وإذا خاصم فجر የተከራከረ እንደሆነ ንትርክ በቃ ድርቅ ግርር ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ وأنا زعيم بربض في الجنة لمن ترك من دونه الخصومة ولو كان محقا أو مستحقا كما قال أني لسو جنة هللت بيك على قبالة هلوين جنة بر لاي ليت على بيت السر على تربية قال قبالة هلوين زعيم يعني ضامن أني ضامن مالتكم أني واستنا وسدلت هلوين مان يحق بالي بيت بيهون انقوان كركر لتوى حقو يدي ነው ነገር ግን መከራከር አልፈልግም ክርክር በእኔና በአንተ መካከል ላይ የውስጥ መሻከርና አለመግባባትን ሊፈጥር እየተራዘመና እየሰፋ ሄዶ ሊያጋጨና ሊያለያየን ስለምክርን ትቻለሁ ሐቅ የነበረ ግን ወሰደው وانا زعيم اذن واذا خاصم فجر